እነሆ የዚህ አበባ ታሪክ እስቲ ላጫውታችሁ። በደንብ ኮፒ ሊንክ ሼር አርጉት ፕሊስ የቲክቶክ ቤተሰቦቼ። ይህ አበባ ከተተከለ 3 አመቱ ነው። በተተከለ በሁለተኛው አመቱ ለቀን ከወጣን 1 አመቱ ነው። የፀሐይ ብርሃኑ በጣም ቅርቡ ነው። የሰማዩ በጣም ቅርቡ ነው፣ ፊት ለፊቱ ነው እና ፀሐዩ በጣም ይነካዋል። ሆኖም ግን አልደረቀም። በጣም የሚገርማችሁ ነገር ማለት ነው ይሄ ዛፉ መራራ ትልቅ ዛፍ ማለች አልደረቀችም ማለት ነው። እና በጣም ገረመኝ እና በአንድ አመቱ በቃ ሊጠጋ ነው ይሁን ነው እና ሄደን ስናየው አልደረቀም። ምንም ውሃ የሚያጠጣው ማንም የሚያየው ሰው የለም። እኔ በጣም ገረመኝና አንዳንድ ነገሮችን ሳይ ቤቱ በጣም ተበላሽቶ በጣም በቃ ከዘበራርቆ ብዙ ነገር በሩ ምን ተነካከለ። ግን ከሰው ይልቅ በቃ እጽዋት ታማኝ ነው ወይ ብዬ አሰብኩኝ ማለት ነውና ላይክ አድርጉት። በጣም ስለገረመኝ ነው ያጋራኋችሁ። የእውነት በጣም ገርሞኛል። ትክክለኛ ታሪክ ነው። አበባው ቦታው ሄጄ ነው የቀረጽኩት።